ከኛ ቤት ለእናንተ ከኛ ቤት ለእናንተ አበባ አትቀጥሱ ችግኝ በመትከል አሻራችንን እናኑር። ሰላም እንዴት ናችሁ? ደህና ናችሁ? ስሜ ህይወቴ አብርሃም ይባላል። ዛሬ እስኪ ስለ አያቴ ልንገራችሁ። ስሙ ዶክተር ስሜ ደበላ ይባላል ወይም ባቢ እንለዋለን። የእጽዋት ሳይንቲስት ነው። ልጆች የእጽዋት ሳይንቲስት ምን እንደሆነ ታውቃላችሁ? የእጽዋት ሳይንቲስት ወይም ተመራማሪ ማለት የግብርና ሳይንስ ተማሪ ስራውን በእጽዋት በምርጥ ዘር ዙሪያ ጥናት የሚያካሂድ ነው። ይህም ጥሩ ጥራት ያለው የምግብ ሰብሎችን ማብቀል እንድንችል የሚያደርግ ነው። ሰብሎች ማለት ስንዴ፣ ገብስ፣ ጤፍ፣ የተለያዩ ጥራጥሬዎችና ፍራፍሬዎችን አትክልትን ጨምሮ ነው።